በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ማሸነፋቸው ተገልጿል። እስከመቼ ነው እንደዚህ ለምንሰራ? እስከመቼው ያያችሁ ነው አይደለ? እዩ ሮጬም የትም በጄ የሚሄድበት የለኝም። የአህመድ ምሰማይ ከሆነ ማለት ነው ይቺን ሀገር ለሶስት ክፈል። ገና ታልቃለን። ስለዚህ አርሲ ላይ ለሞታችሁ ሞታችሁ እየወጣን በየ3 ወሩ እንደ ትሬን ለ5 ሰከንድ እየወጣ ቲክታከር የሚያቀርሸውን ቅርሳት ያን ፈርተው የታጠቁ የሰለጠኑ ዓላማ አንግበው እንደ ዮዲት ጉዲት እንደ ጀምስ ብሩስ በአርሲ ዞን አሰኮ ወረዳ በለተጫፌ በሚለው ቀበሌ 7ኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ገዳይህን በስሙ የማትጠራ ከሆነ አንተ ፈሪ ነህ፣ መቼም አትድንም። በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል። አርሲ ውስጥ ኦርቶዶክስ አለቀ ማለት ጀመራችሁ። ደግሞ ቆይ እኛ እዛ ተወልደን አርሲ ላይ ሞትኩ ፍትህ ለአርሲ ምን አገባ ገና ትሞታል። አርሲ ላይ ሞትኩ ፍትህ ለአርሲ ምን አገባ ገና ትሞታል። ገና ቤተክርስቲያን ሳይሆን ዘርማን ዘር ይጠፋል። ገና በጅምላ ተወልቅ ታልቃለህ። ምን አባ ትላንት ለአርሴናል ተሰብስበ ስትጨፍራል ነበር እንዴ? ተሽሞንሙነ ምን ነው ዴላን ፔጅ መጣ ብለ ለባብሰ ተጣጥበ ምናን ወጥተ ስትደግፈው አልነበር እንዴ? ጃኒ ትዳር ፈታች ብለ ፌንት አልነቀልክም? ስታወራል ነበር እንዴ? ትላንት ምን ስትሰራ ነበርና ነው? አሁን ነው መሞት ትዝ ያለ? ገና ትሞታለህ ነው ገና። ይሄ ገና ፓርት 1 ገና ታልቃለህ ነው። ስለዚህ አርሲ ላይ ለሞታችሁ ሞታችሁ ገና ይቀጥላል። በቃ ከተስማማህ ምን ነው ትላንትና ተሰልፈ ለብልጽግና ስትመርጣል ነበር እንዴ? ምን አቦነ መረጥክ? ስለዚህ አታሽቃብጡ፣ አታሽቋልጡ፣ ገና ትሞታለህ ነው። እግዚአብሔር ገናና ይህንንም ለበጎ ነው የምንል ፈሪና ከንቱ ትውልዶች መሆናችን እጅጉን ያሳዝናል። አማኙን ገደሉት፣ ዝም ተባለ። መምህሩን ገደሉት፣ ዝም ተባለ። ቄሱን ገደሉት፣ ዝም ተባለ። ቤተክርስቲያኗን አነደዷት፣ ዝም ተባለ። ቤተ መቅደሱን አፈረሱት፣ ዝም ተባለ። ይኸው የዝምታችን ሁኔታ ልኩም ቢያጣ እነሱም ሃይባይ ቢያጡ ምን ታመጣላችሁ ቢባል ታቦታተ ሕጉም ከመንበራቸው ወጥተው በየበረሃው ተሰደዱ። ይህ ሁሉ ሲሆን አንድ ሃይማኖት አባት እንኳን አማኞቹን አስተባብሮ መስዋዕት ለመክፈል ለቤተክርስቲያኗ ዘብ ለመቆም የቆመ የለም። እጅጉን ያማል። እጅጉን የዚህ ትውልድ አካል መሆን በራሱ እጅጉን ያማል። ልብ በሉ፣ ይህ ሁሉ እየተደረገ ያለው በገዛ ሀገራችን ኢትዮጵያዊ ተብለው በሚጠሩ በራሳችን ሰዎች መሆኑ ደግሞ እጅጉን ያማል። ሰላም በያሉላችሁንም እንዴት አላችሁ? ዛሬ ጠንካራ ባለች ሐሳብ ነው የመጣሁት። እስኪ እንመልከታችን ቪዲዮ። እሺ እቺን እንመልከት። እንደምታውቁት ኦርቶዶክሳዊ ወጣት ተባብሮ አንድ የሆነባቸው ማህበራት ብዙ የሉንም። አሁን ሁሉም ሰው እንደራጅ ይላል፣ ግን የመደራጀት መካኒዝሙ የለውም። እንዴት፣ የት፣ መቼ፣ ለምን የሚሉትን ነገሮች ፊገር አውት ያደረገ ወጣትም የለንም። እውነቱን ለመናገር
ስትራክቸራል የሆነ መዋቅርም የለንም። ኢንዲቪጁዋል የሆነ ኤፈርት ብቻ ነው ያለው። ወጣቱን ደህና ይዘው ያንቀሳቀሳሉ ከሚባሉ እና መንግስትም ላይ ተሰጥቷቸው ከሚንቀሳቀሱ ማህበራት መካከል ጃንደረባው ትውልድ ቀዳሚውን ስፍራ ይዛል። ጃንደረባው ትውልድ በተለያዩ ስራዎች እናውቀዋለን፣ እናደንቀዋለን፣ እንከተለዋለን። አባላት የሆነ ሰዎችም አለን በተለያዩ ስራዎችም እናግዘው ማለት ነው። ከዛ ውጪ ግን እንደዚህ አይነት የጭንቅ ሰዓቶች ሲመጡ ያደራጀውን ወጣት ወደ ስራ የማስገባት ኃላፊነት ደግሞ ይኖርበታል ብዬ አስባለሁ። ምን ማለቴ ነው? 2010 ላይ ታስተውሱ ከሆነ ጅጅጋ ላይ ያ ሁሉ ካህናትና ምዕመናን ሲታረዱ በጣም ከፍተኛ የሆነ ጉዞ ተዘጋጅቶ ደጆች ሳይዘጉ ምን ታላቅ ጉዞ ተደረገ። ምዕመናን ተጽናኑ። ወንድሞቻችሁ በቃ አለንላችሁ ሲባሉ ደስ አላቸው። ለነሱ መጽናናት ነው፣ ለቤተክርስቲያኑም መልሶ ግንባታ ነው፣ ለምዕመናኑም ተስፋ ነው፣ በእግዚአብሔር ዘንድም ጽድቅ ነው። እውነቱን ለመናገር ያ ነገር የዛሬ ዓመት ይደረጋል ተብሎ ነበር። የዛሬ ዓመት ይደረጋል ተብሎ ሶሻል ሚዲያ ላይ ተዘምቶ ብዙ ነገር ተሰርቶ አላፋት ዝማሬ ደረሰና አላፋት ዝማሬ ዋጠው ሁሉን ነገር ማለት ነው። ለዚህ አርሲ ጉዳይ ተረስቶ ቀረ ማለት ነው። ስለዚህ አሁን ተመሳሳይ ነገር መደረግ አለበት እያስባለሁ። ጃንደረባው ትውልድም ሆነ ማህበረ ጽዮንም ሆነ whatever ማህበር ደረስ መንግስት የሚያውቀው ስትራክቸራል የሆነ ሞቢላይዝ ሊያረጋው የሚችለው የሰው ኃይል ያለው የበጀት አቅም ያለው ጥሪ ቢደረግ ሊሰማ የሚችል ማህበር ትልቅ የሆነ ጉዞ ማዘጋጀት መቻል አለበት። በዛ ጉዞ ምን እናረጋለን? ሄደን እናጽናናለን፣ አለሁላችሁ ማለት መቻል አለበት። ዝም ብሎ ሞት ነው ረሃብ ከክርስቶስ ፍቅር የሚለየን ዝማሬ ነው። ራዘር ተግብረው መተግበር መቻል አለበት። ወደ አክሽን መምጣት መቻል አለበት። ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ወይስ ስደት ምናምን እሱ ዝም ብሎ ዝማሬ ነው። ፕሮቴስታንቱም ይለዋል። በምን ትለያለህ አንተ ካልተገበርከው? በምን ትለያለሽ አንቺ ካልተገበርሽ? ስለዚህ ምን እንፈልጋለን? አክሽን። ይሄ ጽድት ያለ ፕሮግራም ተዘጋጅቶ ጉዞ ተዘጋጅቶ ሞቢላይዝ የሚደረገው ሰው ሞቢላይዝ ተደርጎ 40-30 ፋሱንም ብንሄድ አንድ የሚነካን ሰው የለም በእርግጠኝነት። ይሄንን ከለላ ደግሞ ማግኘት የሚችለው መንግስት ፈቃድ የሰጠው ማህበር ብቻ ነው። የቢሮክራሲውን ስራ እንደምንም ማርጋችሁ ጨርሳችሁ within 3 weeks ብታሳውቁንና እኛ ሁላችንም የዛ ተሳታፊ ሆነን አብረን ሄደን ዝማሬም አድርጉት፣ መሐሌትም አድርጉት፣ ቅዳሴም አድርጉት፣ እዛ ሄደን ተጨባጭ የሆነ ስራ ሰርተን መመለስ መቻል አለብን። ይሄ ስራ በኦርጋናይዜሽን ደረጃ ካልሆነ በግል የማይቻል ነው። አሁን ሁሉም ሰው እንሰለፍ ከፊት እንገኝ ይላል። ግን እንዴት ነው የምትገኘው? አይዲያው የለውም። ለዚህ ይሄ ነገር መቆም አለበት። ሁላችንም ከፊት ተሰልፈን መገኘት መቻል አለብን። ይሄን ሀሳብ የምትስማሙበት ከሆነ በደንብ ሼር አድርጉት። ጃንደረባው አመራሮችን የምታውቋቸው ቲክቶክ ላይ ካሉ ወይም በሌሎች የማህበራዊ ድረገጾች ታግ ያረጋችሁ እንድታሳውቁልኝ መልእክቴን አስተላልፋለሁ። እግዚአብሔር ከሁላችን ጋር ይሁን። እስከመቼ ነው እንደዚህ ለምንሰራ? እስከመቼው? ኬላ ጉምሩክ ትራፊክ ናቸው። ሁለት ትራፊክ እንደዚህ የሰበሩኝ መንጃ ፍቃድ ብለው መንጃ ፍቃድ እስክሰጣቸው አላደረሱኝም። እያያችሁ ነው አይደለ? እዩይ። አረ ህይወት የሹፌር ህይወት እንደዚህ ነው። ይቅር ምን አለ? አረ ህይወት አስጠላ። ማንም አይሰማም። ማንም ወይኔ አሁን ያያችሁት ቪዲዮ አንድ እህትና ወንድሞች ናቸው ለኔ ለኮልኝ የነበሩት። ይሄን ነገር ያደረጉት ትራፊክና ፖሊሶች ምን አይነት አእምሮ እንዳላቸው አላውቅም። በቅርብ ፎቶአቸውን እንደሚያመጡልኝ ፎቶአቸውን እንደሚልኩልኝ ነግረውኛል። በምንም አይነት ተአምር ሊያውም ከተማ መግቢያ ላይ አሸዋ ሜዳ ላይ ይህን ወንጀል ሰርታችሁ ምንም ብታመልጡ አምልጣችኋል። የዛው አካባቢ ልጅ ነው። ልጁም የሰራችሁትን ወንጀል በአደባባይ እናጋልጣችኋለን።